እናቴ አንድ ቀን አገኘኋት ከውጭ ስገባ ምስር እየለቀመች አልቅሼ ልፈነዳ ያንቺን ህይወትማ እኔ ካልቀየርኩት ብዬ ምስር እየለቀመች አልኳት። እንደዚህ በፍጹም እኔ አልችልም አልኳት። ወንድሞችን እህቶችን ሳይ እንዴት እንደሚያሳዝኑ እንዴት አዘን እንደሚበላኝ አዘን ከምል በላይ አዘን ነው ይበላኝ። መስታወት ሳይ ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ አለቅሳለሁ። እናቴ ትሙት እንዴት ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ እምባይ እንዳይደብር እኮ ነው ፎቶ ምናምን ካለ መልኬ እንዳይበላሽ በሚል ስለማመድልው አልኩልህ። የማይቀረው ቀን መጣ። ኤምባሲ አሜሪካን ኤምባሲ እኔ ማስበው ምንድነው አሜሪካ ኤምባሲ ገባው። ስም ማን ነው? ዮናታን ደረሰ ኮንግራ። ምክንያቱም የዩኒቨርሲቲው እንደዚህ እንትን አላለህም አሰለጠነኝ። እግዚአብሔር ይስጥ አሰልጥኖኛል። አሸምድዶኛል። ሸምድጃለሁ። ሚዞን ይዣለሁ። እንዲህ ልጠይቅ ይችላል። ሁሉም ይታወቃል። ኤምባሲ ልትገባ ስትል ብዙ መካሪ ያለ ብቻ ትመከራለህ። ብዙ መካሪ ያለ ከዛ ሸምድጄ ገብቻለሁ ምናምን ነገር ስገባ ተለከፍኩኝ። ገና እንደገባው ትልቅ በር እንደዚህ ነው ማቆን የሚከፈት ለካ እንደዛ የሚከፈተው ፑልና ፑሽ ማለይ ልጅ በአሜሪካ ኤምባሲ መግባት ስታገድልው አልኳ ጓ ጓ ጓ ሲል ያስተጋባል ይሁን ያስተጋባል። ወይኔ እናቴ እዚህ ድረስ ደርሻለሁ። ከዛ ላይ አንዷ መጣ እንደዚህ ገፋችሁ። አይ ይማ ብላ ተጽፏል እኮ ተነጀሰ ልቤ ቀጥልት። ከዛ ላይ ቁጭ አለን። አሜሪካ ኤምባሲ የገባ ያውቀዋል። ሱፍ ለብሰን ሄድኩ። የወንድሜን ሱፍ ሳይሆን ሹራብና ሹራብ ፎርማል ተብዬ ከዛ እንደዚህ ብቻ ከዛ ኮተም አድርጌ ያለው በቃ አትሆኝ በቃ የሆነ ልጅ ነኝ በቃ የሆነ ምናምን ቡና ያለ ልጅ ምናምን በቃ ማይሆን ጃኬቱም ሰፍቶታል ምናምን ልጅ። ከዛ ሲሄድ ሰው ሁሉ ተቀምጧል ምናምን ነገር። አሜሪካ ኤምባሲ መስታወት እዚህ ገብተህ ታውቃለህ? አላውቅም። ታውቂያለሽ? አንተ ታውቃለህ? አዎ ላይብረሪ ነበረ ሽሮ ሜዳ ነው። ኤምባሲ ቪዛው አልፈም ኤምባሲ ውስጥ ነው ገብታለህ የተባልኩት። አንዴ አረ ኤምባሲ ድረስ እንደዚህ እኔ የማወራው ነገር ቪዛ ጋር አይደለም በቃ ወቸው ጉድ